በየትኛውም አዲስ አበባ አካባቢ ሆኖ መሸመት የሚችሉበት መሀል ሜክሲኮ እማዋ ነው ዛሬ የተገኘሁት። እማዋ መጥተው እንግዲህ ከመኪና ጀምሮ የተለያዩ አስቤዛ እቃዎች፣ አትክልቶች፣ እንደዚሁም ደግሞ ፍሩቶች ከዛ በተጨማሪ ደግሞ የጽዳት እቃዎችን፣ የህፃናት መጫወቻ ሁሉንም የቤት እቃ ጨምሮ ማግኘት የሚችሉበት ሱፐር ማርኬት ነው። ምን አለ የሚለውን ዋጋቸው ተመጣጣኝ ነው ወይ የሚለውን ከባለቤቱ አቶ ሰለሞን ጋር ቆይታ በማድረግ ወደ እናንተ ማድረስ ይሆናል። ወደ ውስጥ እንግባ። ሰላም እንዴት ሰላም ነው ወይ? ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው። እንኳን ደስ አለ። ታንኪዩ በጣም ቅርብ ጊዜ አይደለም ወይ? እንግዲህ እኔ ቅናሹን ነው የሰማሁት። 2 ሳምንት ሆነ። 2 ሳምንት ሆነ። በጣም ቅናሽ ነው ምዋ ብለውኛል። ልሸምት ነው የመጣሁት። አዎ። በዛውም ደግሞ ምዋ ሲመጡ ምን ማግኘት ይችላሉ? ምዋ እንዴት ተከፈተ? ከዚህ በኋላስ ደግሞ ምንድነው ለደንበኞቹ ሊያቀርብ ያሰበው የሚለውን ነው ማደርሰው። ራስህን ግን ከማስታወቅ ጀምረልኝ። እሺ። እኔ ሰለሞን እባላለሁ። የዚህ ቤት ባለቤት። እንግዲህ ከዚህ በፊት ወደዚህ ፊልድ ከመግባት በፊት ሌላ ፊልድ ላይ ነበርክ። ምን ላይ ነበርክ? አልሙኒየም ነው። የአልሙኒየም ስራ ድራዲስ የሚባል የአልሙኒየም ስራ አለ። ምናልባት ሶሻል ሚዲያ ላይ በደንብ ያውቁታል። በደንብ በሱ ነው የማውቀው። ከዛ ወደዚህ ነው የመጣ ነው ማለት። እንዴት ሱፐር ማርኬት? ለምን ሱፐር ማርኬት አልኩኝ። እኔ ስሰማ ይሄ መክፈትህ ለምን ሱፐር ማርኬት መረጠ? አልጠበቅኩም ነበር ወደዚህኛው ፊልድ ትመጣለህ ብዬና እስቲ ለምን ምዋ ለምን ሱፐር ማርኬት? ይሄኛው የሆነ ኒች ማርኬት ነው። አንድ ዘንድ ደግሞ አንድ ሰው ነው የሆነ ሰው ነው የምናገለግለው። እዚህ ጋር ሲሆን ደግሞ ወደ ማህበረሰብ ይቀየራል። ሶ አገልግሎቱ ከአንድ ሰው ወደ ማህበረሰብ እንዲቀየር ይሄ ምክንያት ብቻ ነው። ሶ ብዙን ማህበረሰብ ብዙን ሰው ማግኘት ፈልግ ነበረ። ስለዚህ ለብዙ ሰው የሚሆን ደግሞ ይሄኛው ሃይፐር ማርኬቱ ስለሆነ ወደ ሃይፐር ማርኬቱ መጣን ማለት ነው። በጣም ጥሩ። ፍሩቶች በግራም መውሰድ እችላለሁ? በደንብ። በጣም ጥሩ። ሶ ለምን ምዋ ተባለ? እማዋ ነው። እምዋ ሳይሆን እማዋ። በተለምዶ እንደዛ ስለምልህ ይቅርታ። ለምን እማዋ? እማዋ ማለት ልጆች እናቶቻቸውን የሚጠሩበት ልዩ ስም ማለት ነው። አብዛኛው ሰው እንደውም ሰለሞን እናቱን ለማለት ልክ ናቸው። እኔም ማዋ ስለምላት የኔን እናት ማለት ነው። አንቺም የኔን እናት ነው የምትይው። ካሜራማናችንም የኔን እናት ነው የሚለው። ስለዚህ ሁሉም ሰው የራሴን የኔ የሚል ሰው እዚህ ቤት ሲመጣ ሰው የእናቱ ቤት እንደሄደ እንዲሰማው የራሴ ቤት ነው እንዲል የሁሉም ማለት ነው። ማዋ ማለት የሁሉም። እኔም ስመጣ የኔ ነው የምለው፣ ሰንበዲም ሲመጣ የኔ ነው የሚለው። ስለዚህ ማዋ ማለት የሁሉም ማለት ነው። የሁሉም መሆኑ ብቻ ሳይሆን እኔ ማዋ የገረመኝ ሁሉም ነገርም አለ። ሁሉ ነገርም አለ። ከመግቢያ ጀምሮ ሳይ ያልጠበቅኩት ነገር መኪና ራሱ አለ። እና እኔ እንደውም ስጦታ ይሆን እንዴ ነገር በደንብ ልሽ አይደለም እንዳሰማትሽ አይደለም። ግን በጣም አጊጣው ሳያቸው እንዳልኩ ስጦታ መስሎኝ ነበር። ግን ደግሞ የሚሸጡ ናቸው። ከመኪና ጀምሮ ነው ያለው። ሌላ የገረመኝ ደግሞ ዲሊቨሪም አለ። ዴሊቨሪ አለው፣ ኢኮሜርስ አለው፣ ሎጂስቲክስ አለው፣ ኮል ሴንተር አለው። ሶ ይሄንን ባንድ ላይ ኦምኒ ቻናል ሆኖ ነው አሁን ለጊዜው ላውንች ያደረግነው። ፊዚካል ሾፑን ብቻ ነው። ሶ ይሄኛው ፊዚካል ሾፕ ነው። ይሄን ፊዚካል ሾፑን ብቻ ነው አሁን ላውንች ያደረግነው። ሶ ከ2 ወር ጊዜ በኋላ ደግሞ ዴሊቨሪውም ኢኮሜርሱም ኤቭሪ ነገሩ ላውንች ይደረጋል። ሶ ማዋ ሲመጣ ኦምኒ ቻናል የሚባል የቢዝነስ ሞዴል አለ። እሱንን አሟልቶ ነው የመጣ ማለት ነው። እኔ ሲከፈት ሜክሲኮ ላይ ለምን እኔ ወደ ሲኤምሲ አካባቢ ነኝና እዛ ድረስ እንዴት ሄጄ እገዛለሁ አልኩና ልክ እዚህ ሲደርስ ደግሞ በጣም ብዙ ነው ያለው የዲሊቨሪ ሳይክሎች፣ ሞተሮች በደንብ አሉና ባሉበት ማዘዝ እንደሚችሉ ተሰማኝ። አሁን ለጊዜው 100 ሞተሮች አሉ። ሶ በእነዚህ 100 ሞተሮች የተቻለንን ያክል ከቨር እናደርጋለን። የተቻለንን ያክል ምክንያቱም ከተማው ላይ የተለያየ አካባቢ ላይ ነው ሰው ያለው። በእርግጥ ሜክሲኮ መሀል ነው። ግን ደግሞ ዳር ላይ ላለ ሰው መጥቶ ለመሸመት ትንሽ አድካሚ እንዳይሆን ጥሩ መፍትሄ ነው። ጥሩ መፍትሄ ነው። yes ስለዚህ እስቲ ምን አለ ወደ ውስጥ ስንገባ እንዳልኩት ከውጪ እኔ በመግቢያ እንዳየው ዲሊቨሪ አለ መኪና ድረስ ይሸጣል የሚለው ገረመኝ። ወደ ውስጥ ስንገባ አሁን እዚህ ጋር ያለውን የፍሩቱን አየን በጣም ብዙ ነው ያለው። መተው የሚያጡት አይነት የሚኖር አይመስለኝም። ዋጋውስ ተመጣጣኝ ነው ወይ? ምንስ አለ? ከፍሩቱን ጀምር። እውነት ለመናገር የለም የሚባል ነገር የለም። ሙሉ ቃል
ሰዎች ናቸው የሌሉት። ሰዎች እንዲመጡ ነው የምንፈልገው። በደንብ የሚፈልጉትን ነገር እስካሁን የምንፈልገውን አተናል ያለን ሰው የለም፣ እግዚአብሔር ይመስገን። ያው የመጀመሪያ ቤታችን እንደመሆኑ መጠን እንደዛ አይደለም የተከፈተውም በጣም ትልቅ ሆኖ ነው የተከፈተው። እንግዲህ አትክልት ስታይ የሌላለ አንቺ ማትፈልጊው እስካሁን የፈለኩትን አግኝቻለሁ። የፈለግሽውን አግኝተሻል። እንግዲህ ፍሪጆችንም አይተሽ ይሄን እስከ በር ድረስ እንግዲህ ለኔ ሁሉም አለ። እንግዲህ የጎደለ ደግሞ ካለ እዚህ መጣችሁ ኮሜንት ላይ አስቀምጡ። አንቺ ኮንታክት ታደርጊኛለሽ ማለት ነው። ሌላ ዋጋውን በተመለከተ በጣም ፍሩት ላይ በጣም አፎርደብል ነው። ምን ይዛቸው እቃዎች በጣም ኳሊቲ ናቸው። ይሄ ሜክሲኮ ኤሪያው ራሱ ያን እንድንይዝ ያስገድዳል እና ትልልቅ ሰዎች ናቸው የሚመጡት። የመጀመሪያ እቃው 100% ኳሊቲ ብቻ ነው የምንይዘው። ከዛ ቀጥሎ ደግሞ ወደ ዋጋው ስንመጣ ደግሞ ባለው ኳሊቲ ሊካል ማኔጅ የሚደረገው ያለውን ኳሊቲ የኛ ፕሮፊት ማሪ በጣም ጠባብ በጣም ዜሮ ወደሚባል ደረጃ መንግስት የሚያስገድደንን ያክል ፕሮፊት ብቻ ይዘን ነው አሁን እየሰራን ያለነው። ወደፊት ሊያድግም ይችላል ሊቀንስም ይችላል። ሞስት ፕሮባብሊ እየቀነስን ከዚህ ካለው ማርኬት በደንብ እየታወቀ ሲሄድ በዋጋ እየቀነሰ እንደሚመጣ ነው ኤክስፔክት ማድረገው። ግን ደግሞ አንዳንድ ጊዜ እኛ ማኔጅ ማናረጋቸው ነገሮች አሉ። ኢንፍሌሽን የሚባል ነገር አለ፣ ዶላር የሚባል ነገር አለ። እነዛ በሙሉ ኢንፍሌሽኖች የሚያመጡትን ነገር እውነት ለመናገር አናውቅም። ከዛ ውጭ ግን እንደምታያቸው እዚህ ጋር ጁሶች አሉ፣ ስናኮች አሉ። እዚህ ጋር ያው በዓል መጥቷል። የሚገራርም ቸኮሌቶች አሉ። እዛ ከጀርባ የምታዩ የወተት ተዋጽኦዎች አሉ። እነዚህ ብስኩቶች ሁሉም የጽዳት እቃዎች ይታያሉ። በዚህ ጋር ደግሞ ሁሉም ደግሞ የጽዳት እቃ ከጥግ እስከ ጥግ የጽዳት እቃ ነው። እስከ ግማሽ ድረስ ኦልሞስት የጽዳት እቃ ነው የያዘው እና ሰፋ ያለ ነው። ለድርጅትም በብዛት ወደ ማዋብቅ ቢል የሚያጣ አይመስለኝም ወይ በፍጹም። ጽዳት እቃዎችስ ላይ በተመሳሳይ ዋጋው ተመጣጣኝ ነው ወይስ? በጣም ኤክስትሪም ተመጣጣኝ። ኤክስትሪም ምን ይቀንሳል እንዋ? ማዋጋ አሁን አትክልት በጣም ቆንጆ ነው። እነዚህ የጣሊያን ፓስታዎች በጣም ቆንጆ ናቸው። ወተቶች የህፃናት ወተቶች በጣም ቆንጆ ናቸው። አሁን ይሄን እዚህ ጋር ላሳያችሁ ብዬ ነው። በጣም ቅናሽ ዋጋ ተናግሬውላ ነው። ይሄ ፕሮዳክት ያው ብዙ ሰው ስለሚያውቀው ይሄ ፕሮዳክት ነው። ላሳይሽ ያለው ልዩነት ሁለቱም አንድ አይነቶች ናቸው። የኳሊቲ ልዩነት አላቸው። ይሄ ፕሮዳክት 600 ምናምን ብር የነበረ ፕሮዳክት ነው። 620 ብር ምናምን አካባቢ፣ አሁን ግን 430 ብር ነው። እኛ ጋር ኦልሞስት 200 ብር ያክል ልዩነት አለው ማለት ነው። ቅናሽ አለ። ይሄንን ደግሞ ተመልካቾች ቢያዩት የድሮ ትውስታቸውን የሚቀሰቅስ ይመስለኛል። እኔ አላውቀውም፣ ያው ታውቂያለሽ የገጠር ልጅ መሆኔ እኔ አላውቀውም። ግን የትኛው ሱቅ ላይ ነበር የሚሸጠው? እንደዚህ በአሳ በተለያየ ቅርጽ በልብ ቅርጽ ምናምን ይታየኛል። እኔ እንኳን ብስኩቶች ሁሉንም የድሮ ትውስታ የሚቀሰቅስ ይመስለኛል። እነዚህ አሁን ኦልሞስት ካስመጪው ጋር ተነጋግረን ሌላ ምን ሞዴል አለን እኛ አስመጪውን በጣም ጫና እናደርግበትና ዋጋ ዲስካውንት እንዲያወጣልን ራሱ እኛ አሁን ለምሳሌ ዲስካውንት እሱ ሲያወጣ እሱም ፕሮፊቱን ይተዋል፣ እኛም ፕሮፊታችንን እንተውና መጀመሪያ ማህበረሰቡ እንዲያው ቴስት እንዲያረጋው እንዲለማመደው እንደዛ እያደረግን ነው። አሁን ይሄ ፕሮዳክት የቀነሰው ከዚህኛው እዚህ ፊት ለፊት ካለው ያቀነሰበት ምክንያት ከባለቤቱ ጋር ባለን ኤክስክሉሲቪቲ ዲል ነው ማለት ነው። ዲሉን የምናደርገው ለኛ ፕሮፊት ጥቅም አይደለም፣ ለማህበረሰቡ እንዲጠቀም ለምሳሌ ተመጣጣኝ ዋጋ እንዲሸምት ማለት ነው። እሷን ቢዛት ደስ ይለኛል። እንዳልከኝ በጣም ተመጣጣኝ ነው። ስለዚህ አንድ ላይ መቼም እናንተ ሴቶች ደግሞ በደንብ ነው የምታውቁት፣ እርግጠኛ ነኝ ዋጋውን አይደል? አዎ እናውቀዋለን። ግን ደግሞ እናንተ ደግሞ ሙያው ላይ ያላችሁ በደንብ ያለው ልዩነት ግልጽ ነው ለእናንተ። አብዛኛውን ማህበረሰብ አሁን ለምሳሌ እነዚህ ኦሊቭ ኦይል ዘይቶች ከሌላው በሙሉ ዋጋውን ብታየው በጣም ኤክስትሪም ቅናሽ ከሌላው ካለው ሱፐርማርኬት በሙሉ። እንግዲህ እንደነገርከኝ የልጆች ፓስታዎች ልናያቸው ሁሉ እንችላለን። 257 ብር ከነቫት 257 ብር እንደዛ ነው። እነዛ እንትኖች አሉ በዚህ በጀርባ በጣም ቅናሽ ፓስታዎች። እነዚህ ፓስታዎች በጣም ቅናሽ ናቸው። 283 ብር ተመጣጣኝ ዋጋ ነው። ደግሞ ዘሞስ ፒክ የሚደረጉ ናቸው። ይታወቃል ብራንዱ በደንብ ያልነግርሽም በደንብ ብራንዱ ሊያዛት ይችላል። እነዚህ በሙሉ የሚታወቁ ብራንዶች ናቸው። ኦኬ እዚህ ጋር ያሉት ፓስታዎቹ የሚታወቁ ብራንዶች ናቸው።
በጣም ቆንጆ። ስለዚህ ይሄንንም እንያዝ። ይሄ ዋጋው እዚህ ጋር እንደሚል እነዚህ የሚታወቁ ብራንዶች ናቸው። በጣም ትልልቅ ብራንዶች ናቸው። አሁን ለምሳሌ እነዚህ 300 ምናምን ናቸው። በጣም ቅናሽ ለልጆች እንግዲህ በጣም እንደዚህ ቅርጽ ያላቸው ፓስታዎች በጣም ተመራጭ ናቸው። ስለዚህ እኔም ለልጄ ሊያዝ ይሄን የተለያዩ የሀገር ምርቶች እነዚህ የኬክ ግብአቶች ማለት ይታወቃል። ካምፓኒው ራሱ ይታወቃል አይደለም? ይሄ ብራንዱ ራሱ ይታወቃል። እነዚህ አሁን የኬክ ግብአቶች ናቸው እነዚህን ጨምሮ። በጣም በኬክ ሙያ ላይ ያሉ ሰዎች ወደማዋ ነው መሮጥ ያለባቸው። ከባለቤቱም ጋር ኤክስክሉሲቪቲ ስላለ በደንብ የሚፈልጉትን ዲስካውንት ተደርጎ ነው እኛ ጋር። የባልትና ውጤቶችም ይታዩኛል። የራሳችሁ ነው? ምክንያቱም ይሄኛው የራሳችን ነው። በርበሬና ሽሮ በእናቴ እጅ የተሰራ ነው። ደስ ይላል። በርበሬና ሽሮ ነው እንግዲህ በብራንዱ ባለቤት በማዋ የተሰራውን ሽሮና በርበሬ የሚፈልጉ ከሆነ አይ ቲንክ ሽሮ ቶታሊ አልቋል። ሽሮ አልቋል። እንግዲህ ይወደዳል። አዎ ኦልሞስት 600 ምናምን ኪሎ ነው እዚህ የነበረው። ከዛ ሁሉ ይችናት በርበሬው ያቀረችው ማለት ነው። እንግዲህ ይሄን ሳያመልጣችሁ ብቅ በሉና ሸምቱ ላለው። ከፊት ለፊት ደግሞ የተለያዩ የስጋ ምርቶች አሉ። የበሬ ናቸው፣ የዶሮ ማግኘት ይችላሉ። የአሳም አለ ወይ? የምን አለ? ይሄኛው የበሬ የበግ ስጋዎች ናቸው። እነዚህ ዶሮ የምታያቸው እዚህ ጋር ያሉት በሙሉ ዶሮ ናቸው። ዶሮዎች ናቸው። ለበዓል ዶሮ ላይ እንዴት ነው? ጥሩ ዋጋ ነው? ወደ እናንተ ብቅ ይበሉ። በደንብ የሀበሻ የፈረንጅ ወይስ ይሄ ለአሮስቶ የሚሆኑ? ለአሮስቶ የሚሆኑ የተገነጣጠሉ አማራጭ የተገነጣጠለ አማራጭ ይኖረናል። እነዚህ የጥጃ ስጋዎች እነዚህ በሙሉ እነዚህ የጥጃ ስጋ የሚባሉት ናቸው። በዓል እየመጣ ነው። በደንብ የዶሮ ነው እሱ ጋር የተገነጣጠሉ ዶሮዎች ናቸው። በጣም አሪፍ ዶሮ ነው ደግሞ ያስታውቃል ስጋው። ናይስ። እንግዲህ ጾም ሲፈታ ለዚህ ነው በደንብ ይሄንን ፕሮዳክት የሚያዘጋጁትም በደንብ እኛ ቤት ፕሮዳክት ሲገባ በደንብ ታይቶ ነው። በደንብ ታይቶ ማርኬት ላይ ያለው ፍላጎት ታይቶ ጤናማነቱ ተረጋግጦ አሁን እንደምታየው ሌላ ቦታ እንዳለው ሱፐር ማርኬት አይደለም። ይሄ የመርካቶ አይነት ስሜት የለውም። እቃዎቹ በጣም ሴሌክቲቭ ናቸው። እነዛ ሴሌክቲቭ የሆኑ እቃዎችን ደግሞ በደንብ ታይተው ነው። የቺዝ አማራጭም በደንብ ነው። አሁን እዛ የምታየው እዛ ጋር ያየሽው ቲማቲም ምናምን ከመቂ የመጣ ነው። ከመቂ መቂ ደግሞ ራሳችን ሄደን ቪዲዮ ሁሉ ሰርተናል። ገጠር ገብተን አቧራ በልቶ ስለዚህ ከምንጩ ነው እያንዳንዱ ነገር ከምንጩ ነው ሁሉ። እንደኔ ቺዝ ወዳጅ ካለ እዚህ ጋር ደግሞ በጣም ለስም የሚታክቱ በጣም በርካታ አማራጮች ናቸው ያሉት። አሪፍ ቺዝ ምንድነው? ምን አይነት አለ? ያው እንግዲህ ለጊዜው የያዝናቸው የተወሰኑ ቺዞች ናቸው። ወደፊት ግን ልናመጣቸው ያሰብናቸው ቺዞች አሉ። ሞዘሬላ አለን፣ ፕሮቮሎን አለ፣ ኢደም አለ፣ ኤርደመር አለ፣ ሌርደመር አለ፣ ጎዳ አለን። የስጋ የዶሮ ደግሞ ተርኪ አለ። ተርኪ ደግሞ ያው አንገቷ መላጣ ነች። በእኛ ሀገር ያው ጅግራ የምትባለው አይነት ነች። እሷ ማለት ነች። በጣም ጣፋጭ ነው ሲቀመስ። ኢደመር ደግሞ ያው የጣሊያን ነው። የሚገርምሽ ነገር ኢደም ይባል ነበረ በተለምዶ ኢደም ይባላል። ኢደም ግን ደች ሲሆን ኢደመር ብሎ ደግሞ ጣሊያኖች እንትን ያደርጉታል። እና ኢደመር ትንሽ ቴስቱ ስሙዝሊ በጣም ደስ የሚል ለማንኛውም የምትጠቀሚው ነው። ኢደም ግን ትንሽ መረር ይላል። ልዩነቱ እንደሱ ነው። እና ቆምጠጥ ሳይሆን መረር ይላል። እና ብዙ ጊዜ ደም ግፊት ላለባቸው ብዙ ጊዜ እንትን ያደርጋል። ከዛ ጎዳ የተለመደ ነው። በደች ነው የሚታወቀው። ግን በጣም ቆንጆ ስሙዝ በጣም ደስ የሚል ለልጅ የምትጠቀሚው ነው። ለአዋቂዎችም ማንኛውም ሰው የሚጠቀመው ነው። ፕሮቮሎን የጣሊያን ፕሮቮሎን አለ። ክሬሚ ነው። በጣም ደስ የሚል ቴስት ነው ያለው። ከዛ ኢሜንታል ስዊዝ አይነት ነው። ስዊዝ ማለት ያው ትንሽ ጣፈጥ ይላል። ቀለል ያለ እንትን ነው። ግን ስትጠቀሚው ከሌሎች ነገሮች ጋር ብትጠቀሚው ሞር የተሻለ ነው። ጠቃጠቆ ይኖረዋል ብዙ ጊዜ ኢሜንታል እና ሞዘሬላ በሱ ነው የሚለየው። ኖርማሊ ያው የእሱ አይነት ደግሞ በሌላ አይነት እንትን አለ ልናመጣው ያሰብነው ማዝዳመር የሚባል አለ። ኢሜንታል አይነት ነው። ግን ማዝዳመር የጣሊያኑ ሲሆን ኢሜንታሉ ግን የፈረንሳዩ ነው። ይሄኛው ሞዘሬላ አለ። ሞዘሬላ የተለመደው ነው። እኛም ጋር አለ። ሞዘሬላ ለየት የሚያደርገው ፒዛ ላይ ስትጠቀሚ ቶሎ ይቀልጣል። ፒዛውንም ስታነሺው ራሱ እንደዚህ ምዝዝ ይላል እና በደንብ የታሸ ሞዘሬላ ቺዝ ነው። ቀጥሎ ጎርጎንዞላ አለ። ክሬሚ ነው። ጎርጎንዞላ ትንሽ ሽታ አለው።
ግን ፒዛ ላይ በደንብ እንጠቀመዋለን። ክሬሚ ነው፣ በጣም ደስ የሚል ቴስት ነው የሚኖረው ከሽታው ባሻገር ማለት ነው። ስለዚህ አሁን እንደሚታየኝ እኔ የቺዝ ጫካ ነው ያለው። የቺዝ ብዙ ነገር አለ። ገና እንጨምራለን። ገና ይሞላል። ገና የሚገባ ነገር አለ። በዓል ደግሞ የሚገባ ብዙ ይኖረናል። ብዙም ነገር ልናስገባ እናስባለን። ከቺዞች ጋር አንድ ላይ የሚሄዱ ፔስቶ የሚባል ነገር አለ። እነዚህ ነገሮች ቶስት የምናደርጋቸው ነገሮች ይኖራሉ። ቶስት እያደረግን በደንብ አድርገን ሁሉም አለ። ሁሉ ደግሞ ቺዝ እወዳለሁ ብላለች። በጣም አሪፍ ዋጋ ነው ያለው አሁን ባለው ሁኔታ በእውነት ለመናገር እና ከሌላ ቦታ እንትን ከምናደርገው እዚህ ቤት ስለምክ ነው ወይስ እያደላ አይደለም? ትክክለኛ በጣም ነው የማመሰግነው ጊዜ ስለሰጠኸኝ። ስለዚህ እንግዲህ በጣም የተለያዩ አማራጮች ነው ያሉት። ለልጆች ቁርስ የሚሆኑ የተለያዩ አማራጮች አሉ። እዚህ ጋር የወተት ተዋጽኦች እንደ አይብ፣ እንደ ቅቤ፣ እንደ ገበታ ቅቤ የተለያዩ አማራጮች ይታዩኛል። ወደ ላይ ከፍ ስንል ደግሞ ሌሎች እቃዎች አሉ። በጣም ቢዚ ነህ አውቃለሁ። ሰዓት እንዳልወስድ እዛ ጋር የተወሰነ እቃ አሳየኝና የትኛው ጋር እቃዬን ይዤ አንድ ወደ ላይ ከፍ ልበል። እዚህ ላርጋት ጋሪ እዛች ጋር እናርጋታለን። ደረጃውን ስንወጣ ደግሞ እያየው ነበር። የህፃናት መጫወቻ ከፈለጉ በደንብ በርካታ አማራጭ ነው ያለው። ብዙ አይነት የህፃናት መጫወቻ አለ። በተለይ ለወንዶች አድልታችኋል። መኪና ያለው ከሆነ በደንብ ነው ያለው። በደንብ የህፃናት አለ። ህፃናት በአጠቃላይ እነዚህ የጽዳት እቃዎች፣ ጋርቤጆች ኮፊ ሃውስ ለመክፈት ሀሳብ ካላቸው በደንብ ለኮፊ ሃውስ ላይ ነው እነዚህ ወንበሮች። ፍራሽ ከፈለጉ ፍራሽን በጣም ብዙ ፍራሽ፣ ኮምፎርት፣ ትራሶች ከፈለጉ፣ ፈርኒቸሮች ከፈለጉ የቤት ውስጥ ከኛ ጋር አብረው ኦቨኖች በደንብ እነዚህ በጣም ትልልቅ ኦቨኖች አሉ። አሁን በቅርብ ጊዜ ደግሞ ይሄ ሙሉ የኤሌክትሮኒክስ ኤሪያ ነው የሚሆነው። ሙሉ እነዚህ በሙሉ ኤሌክትሮኒክስ በአጠቃላይ በጣም ብዙ ይመጣል። በጣም እዚህ ጋር የቤት እቃ ከፈለጉ ትክክል በደንብ ነው ያለው። እንደኔ ደግሞ ሴቶች መቼም ሁላችንም ነን የቤት እቃ በጣም ተወዳላችሁ ነው ይዘዋል። በጣም በደንብ አማራጭ ነው ያለው። ቅድም እንዳልኩት እንግዲህ ለመኖሪያ ቤት ብቻ ሳይሆን ብዛትም የሚፈልጉ ከሆነ ማዋጥሩ ቦታ ነው። ምክንያቱም አንድ እቃ ብዙ ነው ያለ። ትክክል በብዛት ስለያዛችሁ እዚህ ጋር የሚታዩኝ አሁን እቃዎች ለድርጅት ለሆቴሎች ከፈለጉ መተው እናንተ ጋር የሚያውቁ አይመስለኝም። መሀል ሜክሲኮ የትም አካባቢ ቢሆኑ ሮጥ ብለው መተው ፒክ የሚያደርጉበት ቦታ ነው። ደግሞ ለፓርኪንግ በደንብ አፎርደብል ፕራይስ ነው ያለው። ሁሉም እቃችን ላይ በጣም ዋጋ በጣም ዝቅተኛ ነው። ኤክሰፕት የእቃው ኳሊቲ አይደል ዋጋውን የሚያወጣው የእቃው ኳሊቲ ብቻ ካልሆነ በስተቀር እቃው አሁን እዚህ ያለው እያንዳንዱ የምታየው ነገር እስቲ አንቺ መስክሪ እንደ አንቺ ራስሽ ስለ እውነት ያምራል። እቃዎቹ ኳሊቲያቸው አንዳንድ እቃ በአይን ታይቶ ጥሩ ነው የሚባለው። እንዳልከኝ ዋጋው ደግሞ ከተማው ላይ ከዛ እቃ አንፃር ስለሆነ ዋጋው ከዛ እቃ አንፃር ሲሆን ነው የሚታየው። ስለዚህ በደንብ ዋጋው በጣም ቆንጆ ነው። መጣው ይጎብኙን ይዩን። አንቺም ስለመጣሽ በጣም ነው የምናመሰግነው። ጊዜ ስለሰጠኝ እያየሁ ነው። በጣም ቢዚ ነህ። እንደዚህ ጊዜ ሰጥተህ ያለውን ነገር ስላሳየኝ በጣም ነው የማመሰግነው። እኔ በመጣው ሰዓት የምግብ ምርቶች እንዳለ አጠቃላይ የጽዳት ምርቶች፣ የቤት እቃዎች፣ ኤሌክትሮኒክስ እቃዎች፣ ፍራሽ እንዲሁም ደግሞ ሌሎች እንዲህ በቀላሉ የሆነ ቦታ ሄደን የማናገኛቸው ጥቃቅን እቃዎች እኔ የምፈልገውን ከኢንተርቪው ዞር ብዬ ስላየው ቆንጆ እቃ ለእኔ የሚሆነኝን አግኝቻለሁ። ከዚህ ቪዲዮ በኋላ የምፈልገው ነገር ሸምታለሁ። ዋጋውም እንግዲህ አፎርደብል መሆኑን በዛው ቼክ ታደርጊያለሽ፣ ራስሽ ቼክ ታደርጊያለሽ። ጊዜን ስለሰጠኝ ከልብ ነው ያንተ ህይወት በራሱ ለተመልካቾቼ ማድረስ የምፈልገው ጥሩ ኤክስፒሪየንስ በህይወት ኤክስፒሪየንስ ለሰዎች ምሳሌ መሆን የምችል ስለሆነ በሌላ ፕሮግራም ምናልባት እንገናኝ ይሆናል። በደንብ እንገናኝ። በዛሬው ግን በጣም ነው የማመሰግነው ጊዜን ስለሰጠኝ። አመሰግናለሁ።